ለስንት ቀን የምትሄደው? አላውቀውም። ግፋ ቢል 15 ቀን 15 ቀን ሙሉ ዚዮና ቤት ውስጥ ብቻዬን? የሥራዬን ባህሪ ያወቅሽው? አንድ ባል ለሚስቱ መስጠት ያለበትን ጊዜ እኮ እንዳልሰጠሽ ይታወቀኛል ርብቃ። ያ አባባል ይብቃ። ሁሌ መጸጸት ብቻ። አንድ ቀን ለውጥ አይመጣም። እኔ አላምንም። አንተ ውድድ እኮ ነው ማደርግ። ከኔ አበልጭ። አንተ ምን አለብህ? እኔ ላንተ ስል ትዳር ይሸጫለሁ። እኔ ያለው አይደል አንቺ ስል እንኳን የምሸጠው ትዳር የሌለኝ ባለጌ። የሰው ሚስት ለማባለግ ስትል ገጠር ውስጥ ገብተህ የምትመሽግ። ምን ላድርግ ታዲያ? ባሌ በየቦታው ብዙ አይን ያለው ተጠራጣሪ ደህንነት ነው ምናምን ስትይ ላንቺ ስል ምሽግን አርቄ ቆፍር። ኧረ እባክህ ለራስ ስትል። ላንቺ ስል ሂድ ላንተ ስትል። ላንቺ ስል ነው። ጌትዬ ካወቀብህ እንደሚገልጽ ስለምታውቅ ነው። ምን አረኩ ደግሞ? ጌትዬ ብለሽ አታቆላምጪው። ጌታነህ ነው ስሙ። ባሌ ከነቃብህ ከምሽግ ውስጥ አውጥቶ እንደሚገልጽ ስለምታውቅ ነው። ፍቅር ጌትዬ እኔ ራሴ ያቆላምጧል። ስታቆላምጩ አንቺ ደግሞ ከምሽግ ሳታውጪ ትገይኛለሽ። የኔ ፍቅር የምን ድምጽ ነው የሚሰማኝ? እንቁራሪቶች ናቸው። ሰሞኑን ዘንበዋል መሰለኝ። ነይ ተኝ እባክሽ። ከመቼ ወዲህ ነው እንቁራሪቶች የሞባይል ድምጽ ማሰማት የጀመሩት? ተረጋጊ ፍቅር። ምንድነው? የራስሽ ሞባይል አይደል እንዴ? አረ ፍቅር ባክሽ እንዴ። ባሌ ደህንነት ነው ትያለሽ፣ ደግሞ የትም እየተደረገሽ ቦርሳሽን ትጥያለሽ። ከቤት ቦርሳሽን አትያይሽ። ፍቅር ውስጥ ሆኜ እኮ ነው የጣልኩት። አንተ አሰበስብልኝም ነበር? እኔ ምን ውስጥ ነበርኩ? ባስ ውስጥ ነበርኩ። ፍቅር ውስጥ ሆኜ ነው ያልሰበሰብኩ። ወይኔ ጉዴ! ጌትዬ ደውሎ ነበር። አረ ፍቅር አታቆላምጪው። ኡፍ! አንተ ደግሞ አሁንስ አበዛኸው።
እናቴ ማታ ስደውልልሽ አታነሽ። አንቺ ነው ከእንቅልፌ ስነሳ ደወልኩልኝ፣ ያንተም ስልክ ዝግ ነበር። አዳር እንዴት ነበር? ብቸኝነቱን ቻልሽው? ሲደብረኝ አክስቴ ጋር ሄጄ ነው። ደግ አደረግሽ። ግን መቼ ነው የምትመጣው? በአንድ ቀን ለምን እንደዚህ ትሆኛለሽ? ገና 14 ቀን ልጠብቅ ነው? እያስጨነቅሽኝ እኮ ነው። እኔ ስራ መስራት አልቻልኩም። እሺ ጌትዬ፣ ፍሪስቶን ደውልል። እሺ፣ ቻው ቻው። 14 ቀናት ሲደመሩ 14 ሌሊቶች እኩል ይሆናል ፍቅርን እየዘራን የምናጭድባቸው 28 ጊዜያት። ደውሎልሽ ነው? አራራስን የደወልኩለት። እኔ ጋር ከመጣሽ በኋላ ባልሽን የምታስቢው ነገር ደስ አይልም። ልሰልለው ብዬ እኮ ነው የደወልኩለት። ከባልሽ በላይ ተጠራጣሪ ነው። ባልና ሚስት ከአንድ ወንዝ ይቀዳል ይባል የለ? የእናንተ ደግሞ ከአንድ ጆጎና፣ የኔና ያንተ ደግሞ ከአንድ ስኒ። ምንድን ነው? ማን ነው? ሌላ ሰው አለ እንደዚህ ቤት ውስጥ? ኧረ የለም። ወይኔ ጉዴ! ጌትዬ ሰላይ ልኮብኛል ማለት ነው። ሊሆን አይችልም። ሁሉንም ነገር በጥንቃቄ ነው ያደረኩት። እባክህ ዝም በል። አንተ ነህ እዚህ ውስጥ የከተትከኝ። ነይ በጓሮ በር እንውጣ። የጌትዬ ሰላይ ከሆነማ ሳይቀድመን መቅደም አለብን። አሁን እንያዘውና የጌትዬ ሰላይ መሆኑ ምልክት ካገኘንበት በቶሎ ከዚህ ሀገር መጥፋት አለብን። ነይ በጀርባ እንቅደመው። ማን ይላከህ? ተናገር። አረ ማንንም አላከኝም። እውነቱን ማትናገር ከሆነ ለአውሬ ጥለን ነው የምንሄደው። ሰዎች ሊገሉኝ እያባረሩኝ ነው። ለመደበቅ ነው እዚህ ቤት የገባሁት። እነማን ናቸው የሚያባሩ? ምንድን ነው? በእኔ ጦስ እናንተ ተሰቃያችሁ። እስካሁን እናንተ ስላስጠለላችሁኝ በጣም አመሰግናችኋለሁ። ከእንግዲህ ምንም አይመጣባችሁ። አንተ ሰውዬ ከኛ ምንድን ነው የምትፈልገው? ለማንኛውም ይቅርታ። ምንድን ነው? አንተ ግን ሰው ለአውሬ ተጥሎ አይኬድም። ሰማይ ቤት እንገናኝ ምናምን አይባልም። ይኸው እዚሁ ተገናኘን። ወይ ጉድ! ይገርማል። ምን አይነት ቤት ውስጥ ነው ያመጣኝ? አጋጣሚ ነው እንጂ የሚገርመው ቤቱማ የምታውቂው ነው። ለማንኛውም እንኳን ጌትዬ የላካቸው ሰላዮች አሉ ነው። ወይ ጉድ! ባንዴ ከፍቅር ወደ ሆረር፣ ከሆረር ወደ ፍቅር። ወይ የኛ ነገር! ሶል ወይ ይህ ፍቅራችን ይቅርብን። ማለት ፍርሃትና መሳቀቅ በዛበት። ፍቅር እኮ ደስ የሚለው በፍርሃትና መሳቀቅ ውስጥ ሲሆን ነው አይደል?
እሺ ወደው አይስቋሉ ወይ የኛ ነገር ፍቅርና ወረር ተይ ምን ነው ለማናቸውም አታውቂ ይሻላል ቆንጆ ሙዚቃ ልጋብዝሽ ሄሎ ወደ ቤት እየመጣሁ ነው መሆኑን ባቅ ኖሮ አልደበቅም ብያሳኩት ርብቃ ሳቀች አዎ እሷም ሳቀች ተሳሳቁ አዎ እሺ አሩስቶን ከበላችሁ ስንት ሰዓት ሆናችሁ 1-4 ሰዓት ያልፈዋል እሺ ስልኩን ዝጋው ርብቃ ትደውልልኛለች መስመር ላይ ገብታ ነው አይደለም የበሉት አሩስቶ ስለተፈጨ ከሁለት አንዳቸው ሽንት ቤት ይገባሉ ጎመናም ዱባም ሄሎ ምን ነው ዘጋሽ ሽንት ቤት መጠቀም አቆማችሁ እንዴ ደስ ብሎኝ እየኖርኩ አይደለም ሶል ተይ እባክሽ ሂጂ እባክሽ ሽንት ቤት መግቢያ ሰዓት ያጣሹ ቢመችሽ ነው እየተመቸኝ አይደለም ያንቺን ባልሽ ሽንት ቤት አይጠቀምም ገባኝ ያኔ ዘለቀን በየጫካው ያባረረ የተጠቀመው በቅቶት ጫካው ዛሬ በጤና አትመስለኝም እኔ በጣም ጤነኛ ነኝ ይልቅ እናንተ ሽንት ቤት መጠቀም ያቆማችሁ ጤነኛ መስሉኝ ልዘጋው ነው ተይ በርሽ ጋር ነኝ ምን ለምን መጣ ፍቅር ናፍቀሽኝ ነው አንተ ብደሃል እንዴ አቤት ጌቴ ሄሎ ምን ሆንሽ ምንም አልሆንኩም ድምጽ የሰማው መስሎኝ እኮ ነው አይ እንደሆነ ታውቃለህ አንተ እጅን ስጥ ብዬ የመከርኩ ነገር በጣም ነው የሚያናድ ለምን አንተ ከተያዝክ ጀምሮ ጌታ ነው ስራ ፈቶ ቤቱ ቁጭ አለ ተዘፈዘፈ ቁጭ አለች ማን ነው ጌታ ነህ የኔን ጉዳይ ይዞት የነበረው የደህንነት ሰራተኛ ነው ቦታ አዘጋጅለትና ይተኛ እንተኛ ሳንጠጣ እንተኛ እሺ ተኝተን እንጠጣ አንድ ነገር አድርግልኝ እኔ በናፍቆቷ አላብድ ነው እኔ እኮ ምን ማድረግ እንደምችል ነው የጨነቀኝ ጭቅላቴ ሊፈነዳ እኔ ካልሆነ ለባሏ ሚስት ፍቅረኛ አይነት ብያፈነደዋል እንዴ እንደዚህማ ማድረግ የለብህም በቃ ምን እንደመጣ ሞት ከዚህ አይበስ
ነይልኝ። ምን እያየሽ ነበር እናቴ? የምን ጩኸት ነው የሚሰማኝ? ማንም ይጩህ። አንተ ምን አገባ? ለምን አያገባኝም? በሬ ላይ ሰው ሲጮህ ከእንግዲህ አንቺን ነው መንከባከበው። አንቺ ነሽ ስላላልከኝም እንዴ? አዎ ብያለሁ፣ ግን ሰው እየጮኸ ታዲያ ለምን ምንም ለጮኸው እኔን ከሞጥቀ ስሜት ውስጥ ታወጣኛለህ? ይቅርታ እናቴ፣ ማንም ይጮህ። እሺ እንግባ። ግባ ቅደም። ሰለሞን ጭራሽ አየለ እንዴ? ቁጭ በል። ምን ከመሰለ ዓለም ውስጥ ነው ያስወጣን? ሰለሞን ምን መሆንህ ነው? ጭራሽ መጠጡን በብርጭቆ ይዘው መጣ። ፍቅር ጠላን። ወይኔ ሰለሞን፣ የእናንተን ፍቅር አስፈትቼ የኔን ፍቅር ላሳስር ታሰረቻሉ በገመድ ታሰረቻሉ በደህንነት ወድቆ ቀረ የማንነት ዘለቀ እንውጣ። ለመጠጣት ነው ይበቃል። አይደለም ፈጣሪ ለመጠጣት አይደለም። አንተ ትደበቃለህ ከዛ እኔ ሰው ገላለሁ። ስገል ተደብቀህ ትቀርጸኛለህ እና ለጌታ አይነት ስራ እንፍጠርልን። በቃ ሰክራል። እንውጣ በፈጠረ ዘለቀ። እሺ መጀመሪያ እሺ በል። እሺ ቁጭ በል። ሄሎ፣ ምን አይነት ባህል አላዋቂነት ነው? ሰው ነው እኮ እዚህ የተኛው። እኔን ጨለማው አስቀምጣችሁ ትሳሳማላችሁ። ሰለሞን ኖር የለም መራ ፍቅረኞች፣ ኖረኞች፣ ወገኞች። እሺ ፍቅራችንን የት ሄደን እናስታክስ? ሰምቻለሁ እኮ ስትሳሳሙ ይሰማኛል። ሰው ነኝ። ዘለቀ፣ እኔ ለአንተ እንዲህ አልነበርኩም። በቃ ግቢ። እኔም ማደርገውን አውቃለሁ። ግቢ። አዎ ሂድ ግቢ። በዛ ጫካ እያንኮራፋብኝ እኔ ስሳሳም የምጠነቀቅ ነበር በኔ ላይ። ሰለሞን ዘለቀ ስሞት ስለ ክፉ ቀናችን ብለህ እኔ እናንተ የሚያምርብን እናርግ። ምን እናርግ? አንተ ቅረጽ፣ እኔ ልግደል። ጌታዬ ነህ፣ ስራ ያግኝ፣ እኔ ፍቅር ይላክ። ጥሩ መጣሁ። ጠብቅ። አይሽ ያሰራችሁኝ አራዶች፣ ፍቅረኞች፣ እናታችሁ ወገኞች። ቲሽ እኛማ አስረን እናውቃለን። እንዴት ቁጭ ብዬ ነው የማድረው? ቲሽ ኧረ ፍታው። እኔን መች ፈቱኝ? እሺ ደውዬ ማን ነው የጮኸው ብዬ ጠይቄያቸው ነበር። የሆነ ሰው ነው የጮኸው፣ ምንም ችግር የለውም ነው የሚሉት። የሆነ ሰው ማን ነው? አይ እነሱም አላወቁትም። ምንድን ነው የምትሰራው? ምን አረኩኝ? ስራ አንቺ መንከባከብ ነው አላልከኝም እንዴ? ይኸውልሽ እናት፣ ምን መሰለሽ፣ እኔ እኮ አትንካኝ እናት አይደል፣ አትንካኝ፣ አልፈልግም፣ አትንካኝ። ከእንግዲህ በቃሽ፣ የስራ ስልክ አላነሳም። ዘለቀ እሺ የሆነ ዘዴ ፍጠርና እዚህ ይዛትና እዚህ መዣት አልመጣም። እንዴ ትዕግስት እኮ ስለ እናንተ ግንኙነት ምንም አታውቅም። እንዴ ዘለቀ ለትዕግስት ነው ይነግራታል። እናንተ እንድትገናኙ ያደረኩልሽ ውለታ ዛሬ ክፈኝ ይላታል። እንዴ ትዕግስትማ የሰው ሚስት ማማገጥን መስማት የለባትም።
ተው ዘለቀ አላሳዝንም? ርብቃም እኮ ከኔ ጋር መገናኘት ትፈልጋለች። ዘለቀ እኔን ተወኝ፣ እሷ ታሳዝነ። በቃ ጌታነህን ለብርቱ ጉዳይ ፈልጌሃለሁ ብዬ ለብቻችን እንገናኝ ብዬ ቀጥረዋለሁ። በዚህ አጋጣሚ እናንተ ትገናኛላችሁ። ምን ነው ዝም አላችሁ? ምን ርብቃ ማን ነው ሚስጥር? ከሰለሞን ጋር ምንድን ነው ስታወሩ የነበረው? አይጠቅምሽም፣ ተይው። ከዚህ በፊት ለብቻ ያስከው ሚስጥር እኔንም ጎድቶኛል። ሚስጥር ያለሽ እኮ ውሸቱን ነው፣ ሚስጥር አይደለም። አንተ እንደፈለክ መሆን ትችላለህ። በአንተ ድብቅነት ግን ለደቂቃዎች ፍቅሬን ማጣት አልፈልግም። እሺ በቃ እነግርሻለሁ። እሺ እመጣለሁ ዘለቀ። እሺ ግድ የለም፣ ስፔሲፊክ ቦታውን ብቻ አንተ ንገረኝ። ርብቃን አስፈቅጄ እመጣለሁ። ቻው። እሺ አገናኛችሁ? አዎ። ደስ አለ? እነሱ ደስ አላቸው። ባሏ ያሳዝናል። ምን ታደርጊዋለሽ? አልተረዳትም፣ ጊዜ አይሰጣትም። የሚሰጥ ነገር ጠብቃ ፍቅር ውስጥ መግባት አልነበረባት። ንጹህ ፍቅር መስጠት ብቻ እንጂ የሚቀበሉትን እያሰሉ የሚሰጡበት ንግድ አይደለም። ከእንግዲህ ከነዚህ ሰዎች ጋር ያለህን ግንኙነት አቁም። ርብቃ። አቤት ጌትዬ። ሃይ መጣህ እንዴ? ቀጠሮ እንዴት ነበር? አመት ያህል ነው የረዘመብኝ። ደግሞ እኮ አርፍዶ ነው የመጣው። በዛ ላይ ለማይረባ ነገር እኮ ነው ብቻህን ና ብሎ የቀጠረው። እንደዛ ያካበደው ምንም ላይ ነግርህ ነው? እሱማ የሆነ ነገር ነግሮኛል። ምን ነገርህ? ከልብ አልሰማሁትም። ከልብ መስማት ነበረብህ። ልቤን እዚህ ጥዬው ሄጄ ነዋ። የት ልደውል ነው? ከዘለቀ ጋር የተነጋገርነውን ላለቃዬ ሪፖርት ማድረግ አለብኝ። ምንም አልተነጋገርም አላልከኝም እንዴ? ምን ነው ሪፖርት የምታደርግለት? አለማውራታችንም ሪፖርት ይደረጋል። ዛሬ በጣም ደስ ብሎኛል። ዛሬ ከፈለጋችሁ ፍቅራችሁን እዚህ ላይ መፈጸም ትችላላችሁ። እኖ ጫንቃችን። ከእንግዲህ ቤቴ እንድትመጣ አልፈልግም። ለምን? ከርብቃ ጋር እኮ ዛሬም ነገም ከነገ ወዲያም ከዛ ወዲያም ተቀጣጥረናል። ከእሷ ልጅ ጋር ያለህን ግንኙነት ካላቆምክ እንዳትመጣ። ከርብቃ? ካለበለዚያ ሁሉንም ነገር ለባሏ ነው የምነግረው። እንደሱም አይሆንም። ለምንድን ነው የማይሆነው? የነገረን ለምን አልነገረኝም? ነገርኩህ እኮ። በሚስጥር እንገናኝ ብሎ ማቀል ላይ ነገረ። እሱማ የሆነ ነገር ነግሮኛል። እኔ ስላልሰማሁት ነው እንጂ። ስላልሰማኸው አይደለም። ሊነግረኝ የነበረው ነገር ሀሳቡን ቀይሮ ስለተወው ነው። ስለዚህ በግድ እናስጠፋዋለን። ምንድን ነው? የደበቀው ሚስጥር አለ ነው የሚለው። ምንም የደበቀው ሚስጥር የለም። ዝምድናን ፈልጎ ነው የመጣው። ታያቸው። እኔ ረፍት ላይ ነኝ። እነሱ የፈለጉትን ነገር ያደርጉ። ምን ያደርጉታል? ያው ይይዙታል፣ ተናገር ይሉታል። እምቢ ካለ ሌላ የማስገደጃ እርምጃ ወስዱበታል። ምን? ታያቸው። እኛ የራሳችንን ኑሮ እንኖር። እንዴም አይሆንም። ዝምድናን ፈልጎ የመጣ ሰው እየተሰቃየ አንተ ስለ ፍቅር ታስባለህ? እንዲህ ማሰብ ጨካኝነት ነው። ርብቃ፣ ሚስጥሩን እኮ ከነገራቸው ምንም አይሉት። በአስቸኳይ ወደ ስራ ገብተህ ዘለቀን የማዳን ግዴታ አለብህ። ዘለቀ ለእኛ ሲል አደጋ ውስጥ ገብቷል።
አስረውና ገርፎ ሊያስለፈልፉት ነው። ጥፋ በለው። ለብርቱ ጉዳይ ፈልጌ ነበር። ተገናኝተን ብናወራ ደስ ይለኛል። አያይ ኖ ሌላ ሰው እንዲኖር አልፈልግም ለብቻ። ታዲያ ለምን ተቀጣጠሩ? ለሌላ ነገር ይሆናል። አልናገርም ብሎ መጽሐፍ ቅዱስ ይዞ ምሎልኛል። ከእንግዲህ እዚህ ቤት መቆየት አልፈልግም። እዚያው አዲስ አበባ ቤርጎን ያለሁት በቃ የሆነ ነገር ዘይዳለሁ። ሄሎ ዘለቀ፣ የት ነህ? የተቀጣጠርንበት ቦታ መጣው። የት አለህ? ስማ፣ ሚስጥሩን ትናገራለህ አትናገርም? ጥሩ። የትም ብትገባ አታመልጠኝ። የትም ዘዴ ፈጥረ ነው ጌትዬና ዘለቀ ወደ ቀድሞ ስራቸው እንዲመለሱ ያደረከው? ፍቅራችንን እንዲያምርበት ብዬ ነው። ጌትዬ እኮ ላልተወሰነ ቀን አልመጣም ሲለኝ እንዴት ደስ እንዳለኝ። ድሮም ቢሆን እኛም ፍቅራችን እነሱ ማባረሹ ነው የሚያምርባቸው። ጌትዬ እኮ ዘለቀ ላይ ከደረሰበት የኛ ሚስጥር ነው የሚነግረው። አይዞሽ አታስቢ፣ ከመናገሩ በፊት የሚያሳዱት ሰዎች ይገሉታል። ምንድነው? የሆንኩትንማ ታውቂዋለሽ። ሻንጣ ውስጥ ያንቺ ልብሶችና ሌሎች ነገሮችም አሉ። ሁሉንም ነገር ሰምቼልሻለሁ፣ አጣርቼም ደርሼብሻለሁ። አክስቴ ጋር እያልሽ የምትሄጂበት ቦታ የብልግና ቤትሽ እንደ እኔና አንቺ ባለየ አይደለሁም። ብልግናሽን አላወራውም። ብቻ ነፍስሽን ሳላወጣው ሻንጣሽን እየጎተትሽ ውልቅ በይ። ፍቅረኛሽን ንገሪኝ አልልሽም። ፈልጌ ያገኘዋለሁ። ግን ማን ነገረው? ያደደብ ይሆናል። እሱ ያው መጽሐፍ ቅዱስ ያዘን አስበለ ነው። ከሱ ውጭ ሌላ ሚስጥራችን የሚያቅሱ አይኖርም። አለቁም ገለዋለሁ። ዘለቀ ምን ለመግደል ሰው መጀመሪያ ላለመሞት አስበሽ? ማይረባ አላምንም። ይኸውልህ አንተ ስራ ለምን አታምነኝም? እኔ አልነገርኩትም። ሰለሞን እኔ አልነገርኩ። እኔ ነኝ የነገርኩት። ምን? ባሏ ያንተ አድራሻ ሲጠፋበት እኔ ጋር መጥቶ ነበር። ባለፈው ነግሬሃለሁ። በአንተ ድብቅነት ለደቂቃዎች ፍቅርን ማጣት አልፈልግም። ምንድነው? ትዕግስት ናት የነገረችው። እንዴት እናገራለች? አልገብተን ተማምነን። ያው ትዕግስት ስላልማለች ነው። ይሄ ቀን ይለፍና መቼም ማታመልጠኝ ማገኛታለሁ። ምንድነው? ትዕግስት ነች የነገረችው። ነይ ማንነቱን የደበኩለት እንዳይገለው ብዬ ነው። አላርፍ ካለ ደግሞ እነግርለታለሁ። ምን ፈለክ ደግሞ? ትዕግስት የደበቀችልን ማንነትን እነግረዋለሁ እያለች ነው። የምን ማንነት? የነገረችው ርብቃ ፍቅረኛ እንዳላት ብቻ ነው። ጌታነህ ግን ፍቅረኛዋ ማን ነው ብሎ አጥብቆ ቢጠይቃትም ትዕግስት ግን ልትነግረው ፈቃደኛ አልሆነችም። እሺ ዘለቀ አትንገሪው በላት። እሺ እላታለሁ። ይኸው አስምላት ዘለቀ። እሺ አስምላታለሁ። ዘለቀ ያቺን ክፉ ቀን ታስታውሳታለህ አይደል? ዛሬ እኛ እሷ ቀላል። ወይ ሰለሞን በቃ ይቅናችሁ። እኛንተኛ ባክሽ። ሄሎ ዘለቀ። ወይኔ ገና ሳርቅ ዘጋኝ እኔን ሰለሞንን ዘለቀ